በጣም ጥሩ ነው። ነዋሪው በተመጣጣኝ ዋጋ የሚፈልገውን ነገር እንደ ልቡ ገቢቶ ይሄዳል። ገበያው ከሌላው ቦታ የተለየ ነው። ለነዋሪው ቅናሽ ተደርጎ የቀረበ ጥራቱም ጥሩ የሆነ ለህዝቡም ይመቻልም ይበጃልም ያሉትን ሁሉ አቅርበዋል። ሁሉም ነገር አለ። ሰው መጥቶ የሚያጣውም ነገር የለውም ማለት ነው። እዚህ ቦታ ላይ ግን ዋጋው ተመጣጣኝ ነው። ለሁሉንም ያማከለ ስለሆነ ማለት ነው። ሱቅ ካለው እዚህ ካለው ዋጋ የተለየ ነው ለህዝቡ የቀረበለት። ስለዚህ ህዝቡም እንደሚታየው እየሸመተ ነው ያለው። እኔም ልሸምት ነው የመጣው። ቆንጆ ነው ያለው ነገር። ጥራቱ ጥሩ ነው። ፈልገውን መርጦ ነው ገዝቶ የሚሄደው። ተመጣጣኝ ሱቅ በሚሸጥ በተለያየ ልዩነት ነው እየገዛን ያለ ነው። ስለዚህ ያው እዚህ የሚሸጥበትን ቀን ጠብቀን እየተጠቀምን ያለ ነው። በአካባቢያችን ላይ ጥሩ ነው። ርቀትም የለው፣ ቅርብ ነው። እየተጠቀምን ነው። ዋጋ ላይ የተለጠፈውና እነሱም ሲጠይቁ ያው ነው እያመለሱልን ያለው። ሁሉንም ከደዛው ነው እየገዛን ያለው። በተጻፈው ዋጋ ነው የሚሸጡት። እነሱ አንሸጥም እንኳን ቢሉም ያው የተጻፈውን ስለሚያይ ህዝቡ አይሸወድም። አሁን ላይ ሰንደይ ማርኬት ገበያዋን ተለጥፎ ስላለ ሰው በተባለው ሳይሆን የሚያየው በተለጠፈው ነው የሚያየው። ስለዚህ በተለጠፈው ዋጋም ነው እነሱም የሚሸጡት እዛ ላይ ሰው ማየት ስለሚችል ማለት ነው። ስለዚህ ሁሉን ነገር እንደፈለኩት አግኝቻለሁ። የሰው ጥረት ያለ ይመስለኛል። ተጠቃሚው ብዙ ነው። እዚህ መስተንግዶ ትንሽ ቢጨመር፣ አቅርቦቱ ጥሩ ነው ግን ትንሽ የሚያስተናግደው ሰው ብዙ ከሚቆም ትንሽ ቢጨመር ነው። አብዛኛው ጊዜ ያው ተስተካክሎ የቀረበ ነው ግን ሁሉ ጊዜ ደግሞ ተጠናቋል ማለት አይደለም። ስለዚህ ቢያንስ ጥራት እየጨመረ ቢሄድ ጥራት ላይ እየጨመሩ ቢሄዱ ህብረተሰቡ ያው እንደምታዩት እየተሸማመተ ነው ያለው። ካለው የገበያው አንፃር ስናይ ከሱቅም ከተለያየ ቦታ ከሚሸመተው በታች ለህብረተሰቡ ጥራት ያለው በጥሩ ዋጋ ተገበያይቶ ጥቅም ላይ እንዲውል ያደረግንበት ምክንያት አለ። ከዚህ በፊት ያው የተለያዩ ቅሬታዎች ይቀርቡ ነበረ። አንዳንድ ራስ ወዳድ ነጋዴዎች ነበሩና እዚህ ጋር ታዋናችን የመጨመር ስራ ነው ያካሄድን ያለው ማለት እየመለመናው ሁለት የሚገቡ ታዋናች አሉ። ኮምፒቲሽን በዛ ልክ ስለሚሆን የተሻለ ምርትም ለማቅረብ እርስ በርስ ኮምፒት ያደርጋሉ። አንዱ የጥራትና ዋጋ እንትን ለማስቀረት አንዱ ሜካኒዝም ይሄን ነው። እኛ ትንሽ ዞር ስንል ዋጋ የመጨመር ነገር ነበረ። እነዛ ነጋዴዎች ላይ አስፈላጊውን እርምጃ ወስደን በዲሲፕሊን ቀተን ነጋዴው የሚበጅ ጥራት ያለውና በጥሩ ዋጋ ማቅረብ የሚችል ነጋዴ አወዳድረን አቅርበን ያው እንደምታዩት ነው ገበያው የደራ ነው የነበር። ከአመት የማህበረሰቡ ግንዛቤ እየጨመረ የተቀመጠ እየመጣ ነው እና እንደማውን ስናየው ተዋናይም እንደሚያስጨምረው እያየን ያለው ዛሬ በአካል እንደምታዩት ማለት ነው። ምክንያቱም በጣም ለማስተናገድ የተቸገሩ ነው ያሉበት ማለት ነው። ያለው የዋጋው ጥረትና የኛ ስራ ሲስተማችን ነው ራስው ግንዛቤ እየሰጠን ያለው። ሁለተኛ ላይ የሚቀርቡ ምርቶች ጊዜ በጊዜ የተሻሻሉ መምጣታቸውና በዛ ላይ ደግሞ ገበያ ላይ ያለው ዋጋ ደግሞ ከ15 እስከ 20% ዲስካውንት እየተደረገ ያለው ይሄ ማለት ተቀላል ማለት አይደለም። ከብዛት አንፃር ግብይት ሲፈጸም ከፍተኛ ቫልዩ ነው ያለው ማለት ነው። የነዚህ ሁለቱ ምክንያቶች በጣም ከፍተኛ የሆነ መሻል ያለው አሪፍ በአሪፍ ዋጋ አሪፍ ምርት አቅርበን እየተገበያየ ነው ያለው።